ኮኔት እናት ማማ ገንዘብ ጥለሻል። አረ እናት አረቷ ትመናቀራለች እንዴ? የምን ለክፋት መስሏት እኮ ነው። በእናት እናት አንተ በዚህ እድሜ ትለክፋል እንዴ? ምን ይመስላል ህፃን? አንቺ ያምሻል እንዴ? ምን አልሽ? ምን ልትሆን ነው? አንተኛውስ ነው ሴት ናት ብላችሁ ነው? ሁለት ስራ ፈት። አቤት አረቷት እኛ ምሳ እንበላበታለን። እዛ ሂሳብ ሲጠይቋት ታስታውሰው የለ? ስንት አይነት ሰው አለ እባክህ። አሎ አንድ ቡና። እናንተ ሌቦች አፈዛችሁ ብሬን ዘረፋችሁኛ እንዴ? ቀድሞም እኮ የከለከለሽ ማንም የለም። ይኸውልሽ ገንዘብሽን። አብሮ ሎተሪ ነበር። ሎተሪስ? የምን ሎተሪ? በ200 ብር የቆረጡት 50 ሚሊዮን ማሸነፍበት ሎተሪ ነው። ሎተሪው ሌላ ቦታ ነው የጣልሽው፣ ግን ኢትዮ ሎተሪ ግንቦት 30 ነው የሚወጣው። አንደኛ ዕጣ 50 ሚሊዮን፣ ሁለተኛ ዕጣ 25 ሚሊዮን፣ ሶስተኛ ዕጣ 10 ሚሊዮን። ብዙ ሚሊዮኖችን ያሸልማል። በግንቦት 30 12 ኢትዮጵያውያኖች ሚሊዮነር ይሆናሉ። ኢትዮ ሎተሪ በወረቀት መቁረጥ ትችላላችሁ። እንዲሁም ፕሮፋይል ላይ በመግባት በሊንክ የቆረጠ 50 ብር ጉርሻ ያገኛል። እንዲሁም በቴሌብር ሱፐር አፕ ቲኬቱን መቁረጥ ትችላላችሁ። በሏ በ200 ብር ሚሊዮነር ይሁኑ፣ ይፍጠኑ።